የማቴዎስ ወንጌል ምዕራፍ 1 ቁጥር 20 እስከ 25 ነገር ግን ይህንን ነገር ሲያስብ ሳለ የጌታ መልአክ በሕልም ተገለጠለት እንዲህ አለ፣ የዳዊት ዘር ዮሴፍ ሆይ እጮኛህ ማርያም የፀነሰችው በመንፈስ ቅዱስ ስለሆነ እርሷን ወደ ቤትህ ለማንሳት አትፍራ። እርሷ ወንድ ልጅ ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ስለሚያድን ስሙን ኢየሱስ ትለዋለህ። ይህም ሁሉ የሆነው እንዲህ በነቢይ አማካኝነት የተናገረው እንዲፈጸም ነው። እነሆ ድንግል ትፀንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም ኢየሱስ ብሎ ይጠራል። አማኑኤልም ማለት እግዚአብሔር ከእኛ ጋር ነው ማለት ነው። ዮሴፍ ከእንቅልፉ በነቃ ጊዜ የጌታ መልአክ ባዘዘው መሰረት እጮኛውን ማርያም ወደ ቤት ወሰዳት። ይሁን እንጂ ልጇን እስክትወልድ ድረስ አላወቀችም ነበር። ስሙን ኢየሱስ ብሎ ጠራው። እንኳን አደረሳችሁ። የኔ ስም ትማወኝ ይባላል። ያቀረበላችሁ ጥቅስ በሆሴዕ 9 ቁጥር 5 እስከ 6 ነው። መከር ከጫካ ላይ ነበረ፣ ጨለማ ነው። በመጀመሪያ ዘመን የዛብሎንና የነፍታሌም ምድር አካል ነው። በጨለማ በበዋነበት ዘመን ከዮርዳኖስ ማዶ በመሃል በገሊላና ከአሕዛብ መኖር ያከብራል። በጨለማ የሌሊት ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው። ሕዝብን አብዝታ ያሰነች ጨምረን አነሳ። በመከር ሰዎችን መርቆን ሲካፈሉ ደስ የሚላቸው በፊትህ ደስ ይላቸዋል። በሚዲያን ጊዜ እንደሆነ የሸክምን ቀንበር ያጨርቋልን በትር የአሸናፊም ዘር ሰብረሃል። የሚረቱ የሰልፈኞች ጫማ ሁሉ በደም የተለወሰ ልብስ ለቃጠሎ ይሆናል። እንደ እሳት ማቃጠያም ሆኖ ይቃጠላል። ልጅ ትወልድልናልና ወንድ ልጅ ትሰጥልናልና፣ አለቅነትም በጫንቃ ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል።
It's fine. It's fine. It's fine. You know.